ድንች ወጥ በሚጥሚጣ እንዴት እንደምንሰራ ነው። አሰራሩ በጣም ቀላል ነው። ለሱ የሚያስፈልጉን ነገሮች ነጭ ሽንኩርትና ቀይ ሽንኩርት፣ ቲማቲም ናቸው። አሁን አሰራሩን አሳያችኋለሁ። በመጀመሪያ ብረት ድስታችንን እሳት ላይ እንጥዳለን። ምንም አይነት ዘይት ከማድረጋችን በፊት አንደኛ የምናደርገው ቀይ ሽንኩርቱንና ነጭ ሽንኩርቱን አድርገን በደንብ አድርገን እናበስለዋለን። የሽንኩርቱ ከለር እስከሚለወጥ ድረስ ዘይት ከማድረጋችን በፊት እንደዚህ ሁኔታ ስራችንን እንቀጥላለን። ይሄው አሁን ተመልሼ መጥቻለሁ። ከዛ ደግሞ ዘይት ነው የማደርገው። ዘይት አድርጌ ደግሞ መልሼ ደግሞ ትንሽ አበስለዋለሁ ነጭ ሽንኩርቱንና ቀይ ሽንኩርቱን። ይሄው አሁን በምንፈልገው ደረጃ ሽንኩርታችን በደንብ በስሎልናል። ይሄው ሽንኩርታችን በደንብ እየበሰለ አሁን የማደርገው መጥበሻ ቅመም ነው። እንደገና ከመጥበሻ ቅመም በኋላ ያዘጋጀው የጤፍ ቲማቲም እንትናለኝ ሚጥሚጣ አለኝ። ሚጥሚጣዬን አንድ ማንኪያ አደርጋለሁ። እሱን ካደረኩ በኋላ ውሃ ጠብ እያደረኩ ሽንኩርቱን በደንብ ከመጥበሻውና ከሚጥሚጣው ጋር በደንብ አድርጌ ጠብሰዋለሁ ማለት ነው። ግን ውሃ ጠብ ማድረግ አለብን፣ ምክንያቱም ሚጥሚጣውና መጥበሻው ቶሎ ያራል። እንዳያርብን ትንሽ ሞቅ ያለ ውሃ አጠገባችን አስቀምጠን ጠብ እያደረግን እንደገና በደንብ አድርገን እንጠብሰዋለን በዚህ ሁኔታ ማለት ነው። ይሄው አሁን ተመልሼ መጥቻለሁ። በደንብ በስሎልናል። አሁን የምናደርገው እዚህ ጋር ያዘጋጀነው ቲማቲም አለ። ከትፈን በደቃቁ የከተፍነውን ቲማቲማችንን እናደርጋለን ማለት ነው። አሁን ትንሽ እስከሚበስል ጠብቀን አሁን በስሎልናል። አሁን ቲማቲማችንን እናደርጋለን። ደግሞ ቲማቲማችን እስከሚበስል ትንሽ እንጠብቃለን። አሁን እዚህ ጋር በርቢካን አድርጌያለሁ። አንድ ማንኪያ በርቢካን ለጣሙ። ምንም አይነት ከለር ሌላ አልጠቀምም። ከሚጥሚጣና ከመጥበሻ ከበርቢካን ሌላ። ይሄው አሁን ተመልሰን መተናል። ጨውን አደርጋለሁ። ጨው ካደረኩ በኋላ ደግሞ ትንሽ ጠብቅና በደንብ ትንሽ ከጠበስኩት በኋላ አሁን ይሄው በደንብ በስሎልናል። እዚህ ጋር ያዘጋጀሁት ድንች አለኝ። ድንቹን በትናንሹ የከተፍኩት። ከዛ ድንቹን አደርግና ደግሞ በደንብ ለውሼ እንደገና ደግሞ ትንሽ ውሃ ጠብ እያደረኩኝ ትንሽ ቆያለሁ። ውሃ ላበዛ፣ ምክንያቱም ቲማቲሙ ኦልሬዲ ውሃ ስላለው ውሃ እናበዛም። ለማብሰል ነው ድንቹን። ይሄው እየበሰለልን ነው ድንቻችን። በእንደዚህ አይነት ሁኔታ ነው የምንሰራው። ድንች በሚጥሚጣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። አሁን እዚህ ጋር ማሳያችሁ ሙቅ ፍትፍትና የሰሊጥ ፍትፍት ነው። አሁን አንድ ማንኪያና አንድ ማንኪያ ምግና አንድ ማንኪያ ሰሊጥ አድርጌያለሁ። በደንብ አድርጌ በቀዝቃዛ ውሃ እንደዚህ መተዋለሁ ማለት ነው። በደንብ እዚህ ውስጥ የምንከተው ነገር ጨው ነው። እንደገና የተከተፈ ቃሪያ አለኝ፣ የተከተፈ ሽንኩርት አለኝ። ጨው መጀመሪያ ሽንኩርቴን አደርጋለሁ። 2 ማንኪያ ሽንኩርት ካደረኩኝ በኋላ በትንሹ የተከተፈ ቃሪያ አለኝ። እንደገና ቃሪያዬን አደርጋለሁ። ከዛ ደግሞ ጨው አደርግና በደንብ አድርጌ መተዋለሁ። በደንብ
በደንብ አድርጌ ከመታቱ በኋላ ዘይት ኑግና ዘይት ወረዲ ሰሊጥነት እንዲህ ካደረግን በኋላ እዚህ ጋር ያዘጋጀሁት እንጀራ አለ። ፍትፍታችን እናዘጋጃለን። አሁን ተመልሰን ወደ ድንቻችን ሄደናል። ይሄው በስሎልናል። ሰርታችሁ ሞክሩት። ሰሊጡንም ኑጉንም በጣም የሚጣፍጥ ነው ፍትፍቱ። ሰርታችሁ ሞክራችሁ ንገሩኝ፣ አስተያየታችሁን ስጡኝ። ለጓደኞቻችሁ ለቤተሰቦቻችሁ ሼር አድርጉ። ቪዲዮን ስለምታዩ በጣም አመሰግናችኋለሁ። ይሄው በእንደዚህ አይነት መልኩ አዘጋጅቸዋለሁ። ይሄው ድንቼን በስሎልኛል እና ቴንኪዩ ቪዲዮን ስለምታዩ አመሰግናችኋለሁ። ሼር አድርጉልኝ።